ግሌ ማስተላለፍ ፈልጋለሁ። እንደ አማራ ህዝብ ኃይል ሰብሳቢነቴም የሚከተሉትን ጥሪዎች ማስተላለፍ ፈልጋለሁ። አጀንዳዬ በዋናነት ምንድነው? ጨርሻለሁ። የብልጽግና መንግስት ዋና ዓላማ የህወሓት መንግስት እኮ ነው። ዋናው ሻዕቢያ ዓላማቸው ምንድነው? አማራን አድቅቀውታል። ወደ 100 ዓመት በድህነት ጥለውታል። ከዚህ በኋላ ተበትኗል። ቀስ ብለው ይመጡና ክልል ቀየርን ይላሉ። እንደ ድሮ 10 ክፍለ ሀገር 14 ክፍለ ሀገር ሊያደርጉት ይችላሉ። ግን የአገው ሀገር፣ የጎንደር ሀገር፣ የወልቃይት ሀገር፣ የራያ ሀገር የሚባል ይኖራል። ራያ ራሱ ችሎ ክልል ይሆናል። ወልቃይት ክልል ይሆናል። ጎንደር ክልል ትሆናለች። ሰሜን ጎጃም በሚል ክልል ይሆናል። አገውን ማለት ነው። ምስራቅ ጎጃም ክልል ያደርጉታል። ወለጋን ክልል ያደርጉታል። አውቀው ግን ስታዩት አስተሳሰሩ አንድ ነው። ኦሮሞ አልፈረሰም። እስከ 11ኛ ክልል እስከፈጠሩ ድረስ አውቀው በእነሱ በሚያመቻቸው ለምሳሌ ጎንደርን ይቀላቀሉትና ከትግራይ ጋር አንድ ክፍለ ሀገር ያደርጉታል። ለማየት ያብቃቸው። አውቀው ጎንደርን ከትግራይ ጋር ሰሜን ስለሆነ ለአገዛዝ እንዲያመች ብለው እስከ ደጀን ድረስ ይሰጡታል። የተወሰነ በሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ደቡብ ኢትዮጵያ ይሉና አፋርና ሶማሌ ጎንባል ምናምን ጋር ያንን ያደርጉና 1 5 6 ያደርጋሉ። ይሄን ስላጋለጥኳቸው አውቀው ወደ 10 ከፍ ያደርጉታል። ግን አንዱ መጥቶ ተገነጠልኩ ይላል። አንድ ቀን መጥቶ ከ5 ዓመት በኋላ ያኔ ኦሮሞ አካል ወለጋ ኦሮሞ ነዋ። ሲስተሙ አንድ ስለሆነ ጅማ ኦሮሞ ነዋ። አዲስ አበባ ኦሮሞ ነዋ። ሲስተሙ አንድ ስለሆነ ይገነጠላል። አማራን በመካከል ላይ በተኛበት እንደ ኩርድ ህዝብ ያፈርሱታል ማለት ነው። ይሄን ነው ዓላማቸው። አሁን ይዘውት የሚመጡ አንድ ሀብት ንብረት ለመዝረፍ የቀረቸውን ሂሳብ ለማወራረድ፣ ሌላው እስከ መጨረሻው ኢትዮጵያ የሚባለውን በትሮ ለመሄድ ብልጽግናም የኦሮሚያ ሪፐብሊክ መመስረት ነው። ሁለቱ ትግሬዎችም ትግርኛ መንግስት መመስረት ነው። ስለዚህ አሁን የሚታየኝ የፖለቲካ እይታ እነ ዘመነ ካሴ ከቻሉ ህዝባዊ አመጽ አስነስተው የተወሰነውን ፋኖ ከትግሬ ጋር እየተዋጉ የቅዘናም ኦሮሞ ይሮጣል ወይ 4 ኪሎ ይገባሉ። ግን ከገቡ በአመቱ ወይ ደግሞ በ3 ወሩ ደግሞ ይባረራሉ። ሆ ብሎ ያባራቸዋል። ብዙ ወንጀል ሰርተዋል። ብዙ ሰው ሞቷል። ብዙ በድሮን አልቀናል። አብይም እነሱም ገዳዮች ናቸው። ሌላው አማራጭ ምንድነው? አፈንድዶ